እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም የምትኖሩ የተዋህዶ ልጆች የቅድስት ቤተክርስቲያን አማኞች የክርስቶስ ተከታዮች ሁላችሁ ይህ ድምጽ የሚሰማችሁ ሁሉ ቤተክርስቲያን ያለ ምክንያት የምትሰራው ስራ አይኖርም። መነሻ አላት፣ መገስገሻ አላት፣ መድረሻም አላትና ይህንን በአጽንኦት ማየት ያስፈልጋል። ለዘመነ ጽጌ ማይሌት መቆም ምክንያት የሆነው አባ ጽጌ ድንግል በ1060 ዓመተ ምህረት ገደማ የተነሳው ታላቁ ሊቅ ስርወ አመጣጡ ከቀዳማዊ ምኒልክ የብሉይ ኪዳንን ከዕብራይስጥ ወደ ግዕዝ የሚተረጉሙ 318 ሊቃውንት ወደዚህ አስገብቶ ነበረ። ከነሱ ወገን ነው። ከነሱ ወገን አይሁዳዊ ነው፣ ክርስቲያን አይደለም። ነገር ግን ከዕለታት አንድ ቀን በልጅነቱ በይፋት ጫካ ለአደን ከባልንጀራው ጋር ሄዶ ሳለ በዚያ በጫካው ሲዘዋወሩ የእመቤታችን ስዕል መዓዛው በአማረ የጽጌ አበባ እንትን ብላ ያያታል። ያችንን የጽጌ አበባ እየተመለከተ አይኑ ፈዞ ምን አይነት ድንቅ ስዕል ናት እያለ በዚህ ምክንያት እየተገረመ ካለው ባልንጀራው መጥቶ እቺን የክርስቲያኖችን ስዕል ነው የምትመለከተው ብሎ ያችን ስዕል በበትር ሲመታት ያ ባልንጀራው ወዲያውኑ ተቀስፎ ሕይወቱ አለፈ። ያም አባ ጽጌ ድንግል ይህንን ሁኔታ ተመልክቶ በጣም ፈርቶ እየተንቀጠቀጠ ሳለ በነጭ ርግብ አምሳል በጽጌ አበባ ክንፎቹ የተዋቡ ነጭ ርግብ መስሎ የእግዚአብሔር መልአክ መጥቶ እቺን ስዕል ከሩቅ የሚመጣ አባት መነኩሴ አለ፣ እሱ እስከሚመጣ ጠብቃት ብሎት መመሪያ ሰጥቶት እንደሄደ የትውፊት መጻሕፍት ይናገራሉ። በተለይ በጥንት አባቶች እንትን የተመዘገበ በብራና የተጻፈ የዜና ማርቆስ ይህን ይናገራል። እሷን እየጠበቀ በአድናቆት እያለ አቡነ ዜና ማርቆስ ተወጽፈት ርምስሮ እሴይ ወጽጌ ዘወፃ እምኛሃ እያሉ በዜማ መልኩ እያዜሙ በዚያ ጫካ ሲያልፉ ያንን አባ ጽጌ ድንግልን ያገኙታል። ሲያገኙት እሱም ብሉይን የተማረ ስለሆነ በደንብ አድርጎ ያወቀ ስለሆነ ኢሳይያስ በትንቢቱ ምዕራፍ 11 ላይ ከቁጥር 1 ያለውን ኃይለ ቃል ነውና ይህንን እያነሱ ነው የሚናገሩት የነበረ ትንቢታውን ቃል። ከዚህ የተነሳ ተደንቆ አባቴ አሁን የሚሉትን ተርጉሙልኝ ምን ማለት ነው ብሎ ሲጠይቃቸው ተወጽፈት ርምስሮ እሴይ ማለትማ ከእሴይ ወገን ከዳዊት ዘር በትር ትወጣለች ማለት እመቤታችን ትወለዳለች ማለት ነው። ከሷ ደግሞ ጽጌ የተባለው ደግሞ ጌታችን ኢየሱስ ክርስቶስ ከእመቤታችን እንደሚወለድ ኢሳይያስ አስቀድሞ በትንቢት የተናገረው ነው። እቺም እመቤታችን ቅድስት ድንግል ማርያም ለዓለሙ ሁሉ መዓዛው ያማረ ጽጌ አሉ ማዕሪፍ ጡም የሆነ ኢየሱስ ክርስቶስን እንደምትወልድ የሚያሳይ ኃይለ ቃል ነው። እመቤታችን የሕይወት እናት መሆኗን በዚህ መልኩ አስረድተውታል ማለት ነው። እሱም በዚህ ተደንቆ እሳቸውን እየተከተለ ነገሩ በጣም ገብቶት ለመጠመቅ እሳቸውን ተከትሎ ይሄዳል። ያችን ስዕል እሳቸው ይዘው ሄደው በመንፈስ ቅዱስ ተቃኝተው ነው ወደዚያ ሄዱት። ስዕሏን ይዘው ሄደው ብስራተ ደብረ ብስራት ከሚባል ገዳም እሳቸው ያሉበት ገዳም ወስደው አስቀምጧታል። ማይሌት በሚቆም ጊዜ እያጠኑ በዚህ መልኩ አክብረው እያጠኑ ያስቀምጧታል። ይህም
ጽጌ ድንግል መጀመሪያ ጽጌ ድንግል የእሳቸው ሲሰይሙት ጽጌ ብርሃን ብለው የክርስትና ስሙን አጥምቀው ወደ ክርስትና ከአይሁዳዊነት ወደ ክርስትና መለሱት። ከተጠመቀ በኋላ ከእሳቸው ጋር ሐዲስን እየተማረ ቆየ። ሐዲስን ከተማረ በኋላ ዘይፈቅድ ይስለወኒ ይጽላ ዘይፈቅድ ይስለወኒ ይጽላ ነፍሶ ወይ ጹር መስቀለ ሞቱ እኔን ሊከተለኝ የሚወድ ነፍሱ ሰውነቱን ይጣላት ማለት ስጋዊ ፍላጎቱን ሁሉ ይተው እኔን ይከተለኝ ፈተናውንና መከራውን እየተሸክሞ እኔን ይከተለኝ። ልክ እኔ መስቀል ተሸክሜ ፈተናውን እስከ ቀራንዮ ድረስ እንደደረስ እሱም እኔን ይከተለኝ። እኔን የተከተለኝ ሰውነቱን ያደናታል በደህና ያገኛታል ብሎ የተናገረውን በማቴዎስ ወንጌል ምዕራፍ 16 ከቁጥር 24 ላይ ያለውን ኃይለ ቃል ከወንጌል ትርጓሜ ፈምሮ ከገባው በኋላ አባቴ ያመንኩስኝ ብሎ በምንኩስና የምንኩስና ማይረግን ተቀብሎ ከዚያ በኋላ በጸሎት በጾም ተጸምዶ እግዚአብሔርን እያገለገለ የቤተ ክርስቲያንን ሥርዓት ተምሮ በዚህ መልኩ በይሁንና ሲኖር መንፈስ ቅዱስ የእመቤታችን ያችንን በጽጌ ተከባ ያያትን ስሏን እመቤታችንን ማይሌተ ጽጌዋን ለመድረስ አነሳሳውና ማይሌተ ጽጌዋን ደረሰ ማለት እንጂ ማይሌተ ጽጌ ሲደርስ ማይሌተ ጽጌ ማለት ትርጉሙ የአበባ ምስጋና ማለት ነው። የአበባ ምስጋና ማለት በዘመነ ጽጌ የሚመሰገን እመቤታችን ከልጇ ጋራ የምትመሰገንበት ይህን ዓለም በምን አይነት መንገድ እንደለወጡት ጽጌ የደስታ የሰዎች የደስታ መግለጫ እንደሆነ ዓለምን ደስታው የተገለጠው መከራው ያለፈው በእመቤታችንና በክርስቶስ መሆኑን የሚያስረዳ ስለሆነ በዚህ መልኩ የእመቤታችንን ፍቅር አገብሮት ማይሌተ ጽጌ የሚለውን ድርሰት ደረሰ ማለት ነው። ማይሌተ ጽጌን ሲደርስ በ5 ስንኝ በ6 ስንኝ ነው የደረሰው። 5 ስንኝ ያላቸው ማይሌተ ጽጌዎች አብዛኞቹ ናቸው። የተወሰኑት ደግሞ 6 ስንኝ ነው ያላቸው። እነዚህ ራሱ ምሳሌ ያላቸው ማለት ነው። እነዚህን 5 ስንኝ በ5 ስንኝ ሲደርስ ዝም ብሎ ያለ ምክንያት አይደለም። በመጀመሪያ 5500 ዘመን ሲፈጸም ክርስቶስ ከመቤታችን ጽጌ የተባለው ክርስቶስ እንደተወለደ የሚያስረዳ ማረጋገጫ ነው። ሲቀጥል ደግሞ ጌታችን ኢየሱስ ክርስቶስ 5ቱን አዕማደ ምስጢር በወንጌል እሱ እንደሚገልጽ እግዚአብሔርን ከቶ ያየው የለም ይላል ዮሐንስ። አንደኛ ልጁ እሱ ተረከው እንጂ 5ቱን አዕማደ ምስጢር የምንላቸው ቤተክርስቲያን የምትገለገልባቸው ምስጢራት ናቸው። ከምስጢረ ሥላሴ ጀምሮ እስከ ምስጢረ ትንሣኤ ያሉት ናቸው። እነዚህን ነገሮች ክርስቶስ ሲመጣ ነው የተገለጡት። ከዚያ በፊት አይታወቁም ማለት ነው። እነዚህን በእነዚህ አምሳል መልኩን 5 አድርጎ ደረሰው ማለት ነው። ሶስተኛው ደግሞ ጌታችን ኢየሱስ ክርስቶስ በ5ቱ ቅንዋት ተቸንክሮ ዓለምን የሚያድንበትን ያንንም መረጃ በማድረግ በ5ቱ ስንኝ ደረሰ ማለት ነው። በ6 ስንኝ መድረሱ መጀመሪያ እግዚአብሔር ወልድ በአካላዊ ቃልነቱ ከአብ ከመንፈስ ቅዱስ ጋራ 22ቱን ስነ ፍጥረት በ6 ዕለታት መፍጠሩን ለማመልከት ነው። ሁለተኛ ደግሞ በ6 ቀን የተፈጠረው ዓለምን የሚገዛው አዳም ቢወድቅ በ6ኛው ሺህ ክፍለ ዘመን ክርስቶስ ሰው ሆኖ ዓለምን እንደገና በዳግም ፍጥረት በአዲስ ተፈጥሮ እንደሚፈጥረው ለማመልከት ነው። ሶስተኛውን ስንመለከት መልአኩ ቅዱስ ገብርኤል እመቤታችን ኤልሳቤጥ በጸነሰች በ6ኛው ወር ነው መጥቶ ሰላም ለኪ እያለ እጅ እየነሳ ትጸንሻለሽ ትወልጃለሽ ከሶስቱ አካል አንዱ አካል ባንቺ ያድራል ይወለዳል ብሎ በስርዓት የነገራት ይህን መረጃ በማድረግ ምሳሌ በማድረግ በ6 ስንኝ ማይሌተ ጽጌ ደርሷል ማለት ነው። እሺ ይሄንን ከደረሰ በኋላ
ወደ አገልግሎት ይህን አቡነ ዜና ማርቆስ ጋራ አብረው እዚያው እያገለገሉ በደብረ ብስራት ገዳም እያገለገሉ እያሉ ሊቃውንቱ ሌሊት ሄደው ቅዳሜ ማታ በሰርክ እሁድ ያድራሉ። ይህንን እያደሩ እያለማመዱት መጡ። ሊቃውንቱ ብቻ ናቸው የሚያድሩ የነበሩ፣ ምዕመናን አይሳተፉበትም ነበር በጊዜው። ነገር ግን አቡነ ዜና ማርቆስ ከዕለታት አንድ ቀን እመቤታችን አሁን ማኅሌተ ጽጌ ተቁሞ በየክፍላቱ አንዱ እንትን አልቆ ወደ ሊሻገር ሲል ወረቡ ላይ ሲደርስ ካህናት እመቤታችን ስሏን ይዘው ያጥናሉ አይደለ? ያችን ስሏን ይዘው መስቀል ይዘው ያጥናሉ። አቡነ ዜና ማርቆስ የዚያን ጊዜ እንደዚህ ያጥኑ ነበረ። አባ ጽጌ ድንግል እዚያ ሊቃውንቱን ይዞ ማኅሌቱን ሲቆም እሳቸው ገብተው ቤተ መቅደስ ማይጠንቱን ካደረሱ በኋላ እመቤታችን ስዕል አስይዘው ማይጠንት ያጥኑ ነበረ። ማይጠንት ሲያጥኑ እመቤታችን ካህናትን ስትባርካቸው ያሉ አቡነ ዜና ማርቆስ ነው። ካህናት ስትባርካቸው ያዩና በዚህ ተደንቀው ካህናቱም ደስ ብሏቸው አገልግሎታቸው ዋጋ እንዳገኘ በረከት እንዳገኙ ተረድተው በዚህ መልኩ ምዕመናኑ ሁሉ ይህንን ሰምተው ተሳትፈውበታል ማለት ነው። አሁን ዛሬ ከዚህ ደርሶ ምዕመናኑ ሁሉ ማኅሌተ ጽጌን ካህናት ሲቆሙ አብረው ያድራሉ፣ ይቆማሉ ማለት ነው። ይህ ከዚያ የተነሳ እመቤታችን ካህናትን ስትባርክ ከማየታቸው የተነሳ አቡነ ዜና ማርቆስ ይህን ድንቅ ኑሪዩ ዘንተ መንክረ ይህንን ድንቅ ነገር ኑሪዩ ብለው ለምዕመናን በመንገራቸው በዚህ ምክንያት ምዕመናንም እንደ አባቶቻችን ካህናት እኛም እንባረካለን ብለው እመቤታችንን ወርሃ ጽጌ እስከሚመጣ እየናፈቁ በዚያ ገብተው አብረው ያገለግላሉ። አሁንም ለኛ ባትታይ በህው ትባረካለች እመቤታችን ማለት ነው። ብራቸው የአንድ ቀን ብቻ ሆኖ አይቀርም። በዚህ መልኩ እንትን ትላለች። ከዚህ የተነሳ እሁድ በዘመነ ጽጌ ማኅሌት የሚቆመው መነሻው አባ ጽጌ ድንግል ድርሰቱን ደርሶ ማኅሌተ ጽጌውን እመቤታችንና ልጇን ያገለግልበት የቆየውን ያንን መነሻ በማድረግ ሊቃውንቱ ዛሬ የሚያኬታ ከዚያ አባ ገብረ ማርያም የሚባሉ ደብረ ሃንታ ወረይዱ ወሎ ውስጥ ደብረ ሃንታ የሚባል ገዳም ከዚያ ያሉት በጣም ጥብቅ ወዳጅነት ነበራቸውና እሳቸው ከዕለታት አንድ ቀን መጥተው ከዚሁ በዘመነ ጽጌ አድረው ቅዳሜ ለእሑድ አጥቢያ መጥተው ከአባ ጽጌ ድንግል አድረው ማኅሌተ ጽጌው እዚያው ቁመው በጣም ተደንቀው ተደስተው ከዚያው ጨርሰው ሄደዋል። በመጡ በቁስቋምን ሁሉ ጨርሰው በስምንተኛ ቀናቸው እንደሄዱ ነው የሚያመለክተው። ጥቅምት 8 ቀን ወደ እንትናቸው እንደተመለሱ ከዚያ በዓመት የመጡ እዚህ እንትን ይላሉ። ቃል ኪዳን ግባልኝ ብለው እሳቸውን ካንተ ብቻ እየመጣው ሳይሆን መቆም ያለብኝ አንተም ከኔ መጣህ፣ ቤተክርስቲያን አንዲት ናትና አንድ ዓመት ከኔ አንድ ዓመት ካንተ እያልን እመቤታችን እናወድስ ልጇንም እንቀድስ ብለው በዚህ ቃል ኪዳን ተጋብተው አንድ ዓመት ከጽጌ ድንግል ቤተክርስቲያን ከሚያገለግልበት መጣው አባ ገብረ ማርያም ያገለግላሉ። አንድ ዓመት ደግሞ በሚቀጥለው ዓመት ደግሞ ደብረ ሃንታ ከሚባለው ከአባ ገብረ ማርያም ገዳም አባ ጽጌ ድንግል ሄዶ ማኅሌተ ጽጌን ህዳር 26 ጀምረው እስከ ጥቅምት 6 ቀን በዚህ መልኩ ሲያገለግሉ ያድራሉ። በዚህ እየተስፋፋ ከነዚህ ሁለቱ ገዳማት አልፎ ኢትዮጵያን አዳርሶ ዛሬ በልዩ ሁኔታ ማኅሌተ ጽጌ እየተቆመ እየተገለገለ ይገኛል ማለት ነው። በዘመነ ጽጌ በቀዳሚት ዋዜማ ወደ ቤተክርስቲያን ተገብቶ እሁድ መጥቶ ማኅሌተ ጽጌ ማኅሌት የሚገለገልበት ምክንያት ይሄ ነው። ረጅሙ ባጭሩ ከብዙ በጥቂቱ ይሄን ይመስላል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየው።